ከመጠን በላይ ስለወደድሽውና ቅድሚያ ስለሰጠሽው ነው ዋጋሽ ያልገባው። እኔ የምልሽ ግን እንደዛ አፍ ብላችሁ በአንድ ነጠላ ካላስቀደስ እንዳላላችሁ ምን ገጥሟችሁ? ምን ይገጥመኛል? ስላመንኩት፣ ለሰጠኝ ፍቅር ዋጋ ስለሰጠው፣ እየተመቸኝ አልችልም ስለማልል፣ ለሚወዱኝና ደጅ ስለሚጠኑልኝ ወንዶች አስሬ እያወራው ስለማልመጻደቅበት ነው። ይሄ ነው ቤት ቀይሮ እስከመኖር አደረሰሽ? ምንም ነገር የማይገባኝ መስሎት ነበር። ፋቱ ላይ ስለማላተኩር፣ ቅሬታዬን ስለማላሳየው፣ በልቤ ከሌሎች ጋር ስለማላወዳድረው ሞኝ አደረገኝ። ከመጠን በላይ ስለወደድሽውና ቅድሚያ ስለሰጠሽው ነው ዋጋሽ ያልገባው። የሚገርመው እየተወኝ እንኳን ሁኔታ ሁሉ ውለታ እንደሚውልልኝ፣ እየበደለ ውለታ ዋልኩ እንደሚል ደግሞ ክፉ የለም። ያንን ሁሉ ጊዜ ግን ባንዴ ለመርሳት እንዴት ተቻለ? ረስቶት ነዋ። ቀልቤን ለመግዛት እንዴት እንደደከመ፣ እንዴት ደጅ ጠንቶ እንደቀረበኝ፣ እንዴት አቆለባብሶ እጁ እንዳስገባኝ ዘንግቶት ነው። ሰነፍ ሰው እኮ እንዲህ ነው። አዎ፣ በእጁ የያዘው ውድ አይመስለው። የሚደረግለት ካልተነገረው አይገባውም። የሚፈልገውን ሲይዘው ያንስበታል። መከተል እንጂ ማስከተል አይችልበት። ደስታ ያለው ሽሚያ ውስጥ ነው። ብቻ ከባድ ነው።